14 ጊዜ የሎተሪ ዕጣ አሸናፊ የሆኑት ኢትዮጵያዊ አባት በኢትዮጵያ የሎተሪ አገልግሎት ድርጅት ታሪክ ውስጥ የክብረ ወሰን ባለቤት ናቸው። ከ500 ብር እስከ 750 ሺህ ብር ድረስ 14 የተለያዩ ዕጣዎችን በተለያዩ ጊዜያት በማሸነፍ ጎዳስ ብለዋል። ዛሬ በዚህ ቪዲዮ በኢትዮጵያ የሎተሪ ዕጣ ታሪክ ውስጥ በተደጋጋሚ ጊዜ የሎተሪ ዕጣ አሸናፊ በመሆን ተፎካካሪ ስለሌላቸው አቶ መሐመድ አብደላ አስገራሚ የእድል አጋጣሚዎች የምንነግራችሁ ይሆናል። እናንተ ብቻ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኚህ በምስሉ ላይ የምትመለከቷቸው የጎንደር ከተማ ነዋሪ የሆኑት አቶ መሐመድ አብደላ 14 ጊዜ የሎተሪ ዕጣዎችን አሸናፊ መሆን ችለዋል። ይህም በድርጅቱ በርካታ ጊዜ የሎተሪ ዕጣን በማሸነፍ ቀዳሚ ያደርጋቸዋል። አቶ መሐመድ አብደላ ለእድል የተፈጠሩ ሰው ናቸው እስከሚያስብል ድረስ በብሔራዊ ሎተሪ አስተዳደር ካወጣቸው ዕጣዎች መካከል 14ቱ እርሳቸው ጋር ጎራ ብለዋል። እኚህ ግለሰብ ከብር 500 ብር ጀምሮ እስከ 750 ሺህ ብር ድረስ በተለያዩ ጊዜያት በመሸለም በኢትዮጵያ ታሪክ ቀዳሚ መሆን ችለዋል። ግለሰቡ የመጀመሪያ እድል ቤታቸውን ያንኳኳው ጥር 13 1998 ዓመተ ምህረት በመደበኛ ሎተሪ የ500 ብር አሸናፊ በመሆን ነበር። ከዚያም በ2007 ዓመተ ምህረት ከደረሳቸው ዕጣዎች ውስጥ ከፍተኛው የሆነውን የሎተሪ ዕጣ ማለትም 750 ሺህ ብር አሸናፊ መሆን ችለው ነበር። አቶ መሐመድ በተደጋጋሚ ጊዜ የሚናገሯት አንድ አባባል አለቻቸው። እቺም አባባል በሕይወትና በሎተሪ ተስፋ መቁረጥ አያስፈልግም የምትል ናት። አሁን ላይ አቶ መሐመድ ነዋሪነታቸው በአማራ ብሔራዊ ክልላዊ መንግስት በጎንደር ከተማ ሲሆን እስካሁንም ድረስ ሕይወታቸውን የሚመሩት በልብስ ስፌት እንደሆነ ተገልጿል። Wanafi YouTube is the best place for entertaining and informative content. Subscribe Wanafi YouTube.